ቆይ ምን አይነት ዘመን ላይ ነው የደረስነው? ይህ የምትመለከቱት ቪዲዮ በትላንትናው ዕለት በጣም ቫይራል የወጣ ቪዲዮ ነው። አፍሪካ ውስጥ ነውና ሰውየው ትንሽ ግሩፖችን ይዞ ወደ ባህር ዳርቻ ይወስዳቸዋል። መጽሐፍ ቅዱስ ላይ እንዳለው ሙሴ ባህርን ለሁለት ተከፍላለሁ ብሎ ነበር ያሳመናቸው። የተሰበሰቡትም ሰዎች እያጨበጨቡለት ወደ መሃል ሊገባ ሲል ትልቅ ማዕበል መጥቶ ነፍሱን ለማዳን ሲንደፋደፍ ነው የሚታየው። ወይ ጉድ! ሹፉ ተአሉ ተፈወሱ ፊ ፈውሲና ተአሉ አትትቀጡ ምን الناس طز فيهم الناس ما علي في طزهم انا ما بخاف تفوسوا في فوسنا طز فيكم ثم تعالوا تتم جماعة السلام عليكم እንዴት ናችሁ? ይህ ቪዲዮ እናንተ ጋር በጣም በደንብ አድርጋችሁ ኮፒ ሊንክ አድርጉ። እዚህ ጋር ደግሞ የቀይ ማብራት ምናምን ነገር ካለ አጥፉት፣ ምናምን ኮፒ ሊንክ ሁሉንም ነገር አድርጉ። ምክንያቱም ይጠቅማችኋል። እንደዚህ አይነት ኮሜዲዎችን ጊዜና ሰዓት እየጠበቅን ስለምናቀርብላችሁ ማለት ነው። ደስ የሚለው ነገር ግን እኔ ከመሬት ተነስቼ ሰው ላይ አልፈርድም። ምን መሰላችሁ? አለው መጀመሪያ ገባለው ቪዲዮን ሙሉ ቪዲዮ አይቼ ከዛ በኋላ ነው ፍርድ የሚሰጠው ማለት ነውና ይሄንን ሙሉ ቪዲዮ ማየት ትችላላችሁ። ልጅቷ ሙስሊም ነበረች። ሙስሊም ሁና ትሰግዳለች፣ ቁርአን ትቀራለች ምናምን ለሱብ ስትወጣ ነው ሰይጣን ያዘ። ኦ ማይ ጋድ! ለሱብ ስትወጣ ነው እቺ ልጅ ሰይጣን ያዛትና የሚያስወራት ነገር ተፈወሱ ፊ ፈውሲና ثم تعالوا ተከመሉ። አይ ሆፕ ይሄን ነገር እንደማትቀበሉት የቤተ እምነቱ አማኞች ማለት ነው። እናንተ ተቀበሉት። ምክንያቱም ጥንቅቅ ያለ ውሸት ያለ ድርሰት የተጠና ምንም ነገር በቃ ምን ልበላችሁ፣ how can I express my feeling? እኔ እንጃ እንዴት ኤክስፕረስ ማድረግ ሁላ እንዳለብኝ አላቅም። ምክንያቱም እኔ ቪዲዮ ሙሉ ካየሁት በኋላ ነው ይሄን ቪዲዮ የሰራሁላችሁ ያለሁት። ሙሉ ቪዲዮን ይፈለኩት ነበር፣ ለዛም ነው ትንሽ ዘግየት ያልኩት ማለት ነውና so amazing ወላሂ ጋይስ በጣም ነው የገረመኝ ማለት ነውና በዚህ ልክ መውደቅ በዚህ ልክ መስገጥ ምን ያደርጋል እንዴ? ምንድነው ሌላ ሰው ጌታን አይቀበልም እንዴ? ሰሞን የግዴታ ከእስልምና እስካልወጣ ድረስ ጌታን አልቀበልም የሚል ሰው አለ? የግዴታ አሽራፍ ከእስልምና መውጣት አለበት ሰውን እንትን ለማድረግ ወይስ የቪዲዮ እይታ ለማግኘት ነው አላማችሁና ታርጌታችሁ? በዚህ ልክ ነው እናንተ ፈጣሪ የሚከብረው? በውሸት ነው ፈጣሪ የሚከብረው እንዴ? ህግጋቶች መሃል ሰውን ማታለል፣ ሰውን መሸወድ፣ መስረቅ አይቻልም። እኔ እንደማውቀው እናንተ የእናንተ ህግ ይለያል ነው ወይስ ሌላ ህግ ነው? እኒያው በትልቅ ድራማ እስከምንገናኝ ድረስ ይህንን ቪዲዮ በደንብ